እኔ የምልሽ ፈረቃ ውሃ ላይና ትምህርት ላይ ብቻ ያለ ይመስለኝ ነበር። ለካ ሱቅ ላይም አለ። እሷም አታሳፍረኝም። ስራ ላይም አለ ብላኝ ፈገግ ትልልኛለች። እኔ ልንገርህ ወላሂ ሲስና እጅህን አምጣ። ወላሂ ሲስና ልማርልህ ካላመንከኝ። አረ በማርያም ምንም ነገር አትበለኝ በቃ። ወላሂ አምኜሃለሁ። አርፈ መንገድህን ሂድ በቃ። እኔማ ወደ ሶላት እየሄድኩኝ ነው። ሄሎ የኔ ኡፍ ጀመረ ደግሞ ይሄ መለፋደድ እኮ እኔ ለፍዳዳ እና ካንተ ውጭ ማውራው ሰው አለ? የፈራሁት ደረሰ። የምትፈልጊውን ካገኘሽ በኋላ ናቅ ጣል ተጀመረ። ሲሳይ አትጨማለቅ። ነቢልን የጓደኛዬ ብራይዳል አለብኝ ብዬ ነው ሱቁን ዘግቼ ወጣሁት። እንዲህ ለብሼ ልሂድ እንዴ በእናት? አረ በጣም ጸዴ ነው። ማናት ግን ቸከሷ? ከላይ በለውጥ ደስ ይለኝ ነበር። አያት እዚች ጋር አንገቴ ጋር ያለችውን ቀዳዳ ያትችን በእናት እስቲ ያቺ ዥንጉርጉራን ሸሚዝን ለምን አትሰጠኝም? ና እስቲ ና በእናት ስጠኝ። አርፈ ሂድ እባክህ። የ30 ሰዓት የመድረሱን አትርሳ እንጂ። አይ ነቢል እህቱ ያስሚን ጋር እየሄድኩ እንዳለው ቢያቅ ምን ይሰማው ይሆን? عبد الله بن عمر رضي الله عنهما النبي صلى الله عليه وسلم قال ፍቅር ኃያል ጦረኛን ያለ ጦር ሜዳ ውጊያ እጅን ወደ ላይ ከፍ ማስደረግም ብቻ ሳይሆን ከተራራው አለት ላይ ባለች የመናኝ በአት ውስጥ እንዳለ መናኝ በአፍ ውስጥ መሽጋ የምትገኘውን ምላስ አርምሞ ያስገባታል። የወትሮ መቀባጠሯን በዝምታ ይለጉማታል። ልክ እንደኔና እንደ ነቢል እህት ያስሚን። ጭራሽ ደግሞ የወንድሟን የሸሚዝ ጠረን በኔ ገላ ላይ ሆኖ ሲደርሳት ምን ሊሰማት እንደሚችል እንኳን ቀድሜ ያለ ማሰቤ። ቆይ እሺ ብሎ ሰጥቶኝ ቢሆንስ? አየኔ ነገር ከብዙ ማስጠበቅ በኋላ የቀጠሮዬ ቦታ ስደርስ ያስሚን እጇን አጣምራ በኩርፊያ ተቀበለች። ያስሚን አኩራፊ ናት። አኩራፊ ወለየ። በደሴ ውሃና በገራዶ አፋፍ ላይ በሚሰሙት የዋሽንት ድምጾች ልጅነቷን ያሳለፈች። ከስንት አንዴ ወንድሟንና የሰፈር ሰው ሽሽት ሌላ ሰፈር ላይ ሄደን ወክ ስናደርግ ከአፏ ላይ ተለይቶ የማያውቀውን ገራዶ የሚል ቃል እንድጠራልኝ ስፈልግ የነቢል እህት እስኪ አባንስ ልስጥሽና ቀድሜሽ ፍጥነት ይላሳይሽ። ስሜ ጠፍቶብህ የወንድሜን ስም ቀላቀልከው? ደሞ ልንገርህ ገራዶ አፋፍ ላይ የማርያም መንገድ እየሰጠው አባሮች ተጫዋች ያደርኩ ልጅ ነኝ። አቅምህን ወቅ ትለኛለች እያኮረፈች። ገራዶ 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 አፋፍ ላይ ገራዶ አለሽዋስ። ታዲያ ከደሴ አዲስ አበባ ከመጡ ከተወሰኑ ዓመታት በኋላ ነበር የኛ ሰፈር ቤት ተከራይተው ገብተው በንግድ ሥራ መተዳደር የጀመሩት። መጀመሪያ ሰሞን አካባቢ ከሱቃቸው ዕቃ ለመግዛት ሲሄድ የክቡር ዘበኛ ይመስል ጥርሱን እየፋቀ እሷ ስታስተናግድ እሱ ቆሞ ያያታል። ስንት ሱቅ አልፌ እነሱ ጋር መምጣት አይዋጠለትም መሰለኝ ይገላምጠኛል።
በሰንበት ደጉ ሰፈሩን እየለመዱ ሰው እየተግባቡ ሲሄዱ በፈረቃ መቆም ጀመሩ። እሷ የምትኖርበትን ሰዓት እየጠበቅኩ የምገዛው ዕቃ ባይኖርም እንኳን ሱቃቸው መመላለስ ጀመርኩኝ። ከክቡር ዘበኛውም ጋር የአይን ሰላምታ ጀምረናል። ከያስሚን ጋር እየተቀራረብን እንደሆነ ሲሰማኝ ቀልድ ቢጤም ጣል ማድረግ ጀምሬያለሁ። እኔ የምልሽ ፈረቃ ውሃ ላይና ትምህርት ላይ ብቻ ያለ ይመስለኝ ነበር። ለካ ሱቅ ላይም አለ። እሷም አታሳፍረኝም። ስራ ላይም አለ ብላኝ ፈገግ ትልልኛለች። ሌላ የማስቃትን ምክንያት ፍለጋ አይኔን ከሱቅ ውስጥ ሳር መጠምጠው ዱቤ ክልክል ነው የሚል ጽሑፍ ተመለከትኩኝ። ዱቤን ዋቢ አድርጌ ቀልጄ ላስቃት ፈለግኩኝና በዱቤ የተቀለደ ቀልድ ማሰብ ጀመርኩኝ። በዱቤ ቀልድ ዱቤ 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 ግን ሊመጣልኝ አልቻለም። እናም የተሻለው አማራጭ ለነገ ተዘጋጅቶ መምጣቱ ነው። ቻው በቃ ብያት ሄድኩኝ። ቻውታዬ ግን የዲራስን መሰረቷ በውትፍትፏ ጣዕም ቀማሽ ላይ የተመሰረተችውን በትር ሸብረክ ለማድረግ ቀዬን ትቼ ወደ መናንያኑና ነገስታቱ መንደር ወደ ሰሜኑ በምስራቅ አቅጣጫ የሚሄድ ነው የሚመስለው።